ሰላም ሰላም የቢግ ቲዩብ ተከታታዮች እንደምናችሁ። ዛሬ ደግሞ ታሪክ ነክ የላችሁ ነው የመጣሁት። በ13ኛው ክፍለ ዘመን አንድ ዓለምን ኦልሞስት ሊቆጣጠር የደረሰ አንድ ስርወ መንግስት ነበር እና ስለዛ ስርወ መንግስት እንድናይ ነበር ዛሬ የፈለግኩት። ስለዛ ስርወ መንግስት ከመጀመሪያ በፊት ግን ላይክ በማድረግ ሰብስክራይብ በማድረግ እንድታግዙኝ ስለጠይቃለሁ። የደውል ምልክቱንም መጫን እንዳትረሱ፣ ቪዲዮ ስለቅ እንዲደርሳችሁ የደውል ምልክቱንም እንድትጫኑ ስለጠይቃለሁ። ቀጥታ ወደ ይዤላችሁ ወደ መጣሁት ነገር እንለፍና በ13ኛው ክፍለ ዘመን አንድ ትልቅ ስርወ መንግስት ነበረ። ይሄ ስርወ መንግስት 12 ሚሊዮን ስኩዌር ሽፋን የነበረው ግዛት ነበረው። ሚሊዮን ሰዎችን አንቀጥቅጦ አሸብሮ ይገዛ ነበረ። በዛን ጊዜ 1/4ኛውን የዓለማችንን ህዝብ እንደማለት ነው የገዛው። ይሄ ዳይነስቲ ከ40 እስከ 60 ሚሊዮን ወይም ደግሞ 12 እስከ 15% የሚሆነውን በዛ ጊዜ የነበረውን ህዝብ እንደጨፈጨፈም ይነገርለታል። በጣም አረመኔ የሆኑ በጣም አስፈሪ ጋላቢ፣ አስፈሪ ቀስተኞች የነበሩት ስርወ መንግስት ነው። በዛ ጊዜ ደግሞ አንድ መሪ ነበራቸው ይህ ሁሉ ነገር እንዲያሳኩ ያደረጋቸው። ስለዛም ሰው የምናይ ይሆናል። ግን እንደ መግቢያ ያ ሰው በጣም ጨካኝ ተብሎ ከሚጠሩ ዓለማችን ካየቻቸው ሰዎች መካከል አንዱ እሱ ነው። ይሄ ስርወ መንግስት ውጊያ ብቻ ሳይሆን ትላልቅ ስርወ መንግስቶችን እራሱ ጥሏል። እንደገና መሪያቸው ደግሞ እዝነት የሚባል ነገር ፈጽሞ አያውቅም። ለመግቢያ ያህል ደግሞ ይሄንን ካልኳችሁ ያው ትልቁ ታሪካቸው የሚጀምረው ይሄ ንጉስ ወደ ስልጣን ከመጣ ጀምሮ ስለሆነ ይሄ ንጉስ ማን ይባላል፣ ስሙ ማን ነው የሚለውን ጀምሮ ከውልደቱ አስተዳደጉን፣ የቀደመውን ህይወቱን ለማየት እንሞክራለን። ግን ከዛ በፊት አንዴ ሰብስክራይብ እንድታደርጉ ላስታውሳችሁ። ቀጥታ ወደዚህ ሰው እንግባ እስኪ። ይሄ ሰው ተሙጂን ይባላል። በ1162 ነው የተወለደው። በዛ ጊዜ የሞንጎሎች ጎሳዎች አይስማሙም ነበረ፣ የተለያዩ ነበሩ እና በዛ ምክንያት አባቱ በተቀናቃኝ ጎሳዎች በመርዝ ሊገደልበት ችሏል። ይሄም ደግሞ ሙሉ ቤተሰቡን ለስደት ዳርጎት ነበረ። ተሙጂንም ቤተሰቡም ለስደት ተዳርገው ነበር። የሚገርማችሁ በዛ ጊዜ ደግሞ በጣም ብዙ ፈተናዎችን ከቤተሰቦቹ ጋር አይቷል። ምናልባትም ወደ ስልጣን ሲመጣ ጨካኝና አረመኔ እንዲሆን ካደረጉት ምክንያቶች በዋናኛነት የሚጠቀሰው በስደት እያለ ያሳለፈው ህይወት ነው። በስደት ህይወት ውስጥ እያሉ ቤተሰቡ የሚመገበው እስከ ማጣት ድረስ ደርሷል። የሚገርማችሁ በስራ ስርና አይጦችንም እንደተመገቡ ይነገራል። ምናልባት ኤዥያ ሀገሮች አይጥ መመገብ አሁን ላይ ኖርማል ሊሆን ይችላል። ግን በዛ ጊዜ ከችግርም አንስቶ እንደተመገቡ ነው የሚነገረው። ሌሎችም ታሪኮች እንደሚዘግቡት የሚገርማችሁ ተሙጂ በሰዓቱ የነበረውን ምግብ ለማብቃቃት ሲል የራሱን የገዛ ወንድሙን መግደሉ ይነገራል። ምግብ ያው ለመቀነስ ያህል ተብሎ ነው የሚታሰበው። ብዙ እንዳይበላበት ይሁን አላቅም፣ ግን የገዛ ወንድሙን ገድሎታል። በ20 ዓመቱ ደግሞ ይባስ ብሎ በባርነት እንደተሸጠም ይነገርለታል። ግን እንደ ኢሮፒያን አቆጣጠር በ1206 ኩሩልታይ በተባለ የሞንጎሎች ታላቅ ምክር ቤት የሞንጎሊያ ኢምፓየር ሁለተኛ ጃንጊስ ካህን ተብሎ እንደተሾመ ይነገራል። ጃንጊስ ካህን ነው አሁን ዓለማችንን የምታውቀው ስሙን ጃንጊስ ካህን ተብሎ ነው። ግን ተሙጂን ነው ስሙ። ጃንጊስ ካህን ያው ለንጉሶች ይሰጥ የነበረ የስልጣን ስም ነው። በሌሎችም ታሪኮች ላይ እንደዚህ አይነት ነገሮች ስላሉ ጃንጊስ ካህን ነው ግን ተብሎ የሚታወቀው። ተሙጂንን ብዙ ጊዜ ታሪክ ላይ አናገኛቸውም። ከዛ በፊት ግን ወደዛ ምክር ቤት ከመግባቱ በፊት የተለያየ የነበረውን የሞንጎሉን ጎሳዎች አንድ ማድረጉ ለዚህ ለስልጣኑ እንደረዳው ይነገርለታል። በቀጣይ እስኪ ወታደራዊ ድሎችና ስልቶች ነበሩት። በጣም ከመግቢያም ላይ እንደነገርኳችሁ በጣም ኃይለኛ የሆነ ወታደሮች እንደነበሩት ይነገራል።
ከ20 ሺህ በላይ ፈረሰኞች እንደነበሩት በቀን ከ100 ማይል በላይ ሊጋልቡ እንደሚችሉ እና ቀስት መወርወር ላይ ደግሞ በጣም የተካኑ እንደነበሩ ይነገርላቸዋል። ጃንጊስ ካን ቀደም ብዬ እንደነገርኳችሁ ጦርነት ብቻ አይደለም የሚያደርገው፣ ሄዶ ተዋግቶ መመለስ ምናምን አይደለም፣ ዲቫስቴት ያደርግ ነበር። በሰዓቱ በቻይና ውስጥ 2 ዳይነስቲዎችን ሶንግ እና ጂን የሚባሉ ዳይነስቲዎችን ጥሏል። እንደገና ደግሞ በሌላ ጊዜ የምንመለስበት አንድ ትልቅ ዳይነስቲ ነበረ እዚህ የአሁኗ ራሽያ አካባቢ ላይ ሩስ የሚባል ዳይነስቲ ነበር። እሱንም ራሱ ሙሉ ለሙሉ ዲቫስቴት ነበር ያደረገው። የሚገርማችሁ በ1227 በኢራን ላይ የኳሪዝማ የሚባል አንድ እንትን ነበር ሱልጣኔት ነበር እና ያ ሱልጣኔት የሞንጎሊያ ዲፕሎማቶችን ገሎበት ነበር የጃንጊዝ ካን ዲፕሎማቶችን እና በምላሹ ምን ያህል አረመኔ እንደሆነ የምታዩት በምላሹ 5 ሚሊዮን ማነው ኢራናውያንን ነበር የገደለው። በአጠቃላይ ግዛቱ ምን ያክል ነበረ ብለን ለማየት ብንሞክር የአሁኗን ፕሬዘንት ዴይ ሞንጎልን ማየት ትችላላችሁ። እዚህ ምስሉ ላይ እንደምታዩት እሷን ጨምሮ ቻይና፣ ሰሜን ኮሪያ፣ ደቡብ ኮሪያ፣ ማይናማር፣ ኢራን፣ ኢራቅን፣ አፍጋኒስታን፣ ፓኪስታንን፣ መካከለኛው እስያን፣ ቱርክን፣ ቤላሩስን እና አብዛኛው አውሮፓን ግዛቱ ያካትት ነበረ። በጣም ቫስት የሆነ ኤሪያን ነበር የገዛው። በ1258 ደግሞ ባግዳድ ላይ የሚገኘውን ምናልባትም ደግሞ የኢስላም ጎልደን ኤጅ ተብሎ የሚታሰበውን የአባሲድ ካሊፌት ለመውደቅ አንዱ ምክንያት ሆኖ ይነገርለታል። ባግዳድን ከቦ የአባሲድ ካሊፌት መቀመጫው ባግዳድ ስለነበር የአባሲድ ካሊፌት ባግዳድን ከቦ የአባሲድ ካሊፌትን ለመውደቅ እንደ ዋነኛ ምክንያት ተደርጎ ይነገርለታል። በአራተኛ ደረጃ የምናየው ኢምፓየር ፍራግመንቴሽን ወይም ደግሞ ጃንጊዝ ካን ከሞተ በኋላ ልጆቹና የልጅ ልጆቹ እሱ ይዞት የነበረውን ያን ሁሉ ግዛት ማስተዳደር አንድ ላይ ስላልቻሉ ካህኔቱ ለ4 ተከፍሎ ነበረ። የመጀመሪያው ጎልደን ሆርደ ይባላል። ይሄ ባቱ የሚባል የልጅ ልጁ ሩሲያንና ምስራቅ አውሮፓን ለ250 ዓመት ግብር ማስከፈልና ማስተዳደር ችሏል። በሁለተኛ ደግሞ ኤልካይ ካህን የሚባለውን ማየት እንችላለን። ሁለተኛው ከመጀመሪያ የራሳቸው የሆነ እምነት ነበራቸው ሞንጎሎች። ይሄኛው ካህኔት ግን እምነታቸውን ወደ እስልምና ቀይረው ኢራንን ያስተዳድሩ እንደነበረ ይነገርላቸዋል። ዩዋን የሚባል ዳይነስቲ ደግሞ በሶስተኛ እናገኛለን። ኮብላይ የተባለው የልጅ ልጁ ቻይናን በመግዛት የአሁኗን ቤጂንግንም እንደገነባ ማየት እንችላለን። በአራተኛ ደረጃ የምናገኘው ቻጋታይ ካህኔት የሚባለው ነው። ቱርክንና በዛ ጊዜ የነበረችዋን ሞንጎልን ጨምሮ እስያን ያስተዳድር እንደነበረ ይነገርለታል። እስኪ ይሄ ሞንጎል ኢምፓየር አድሚኒስትሬሽን እና ኢኖቬሽን ላይ ምን ሰርቷል ብለን ብናይ በጊዜው የተማከለ የሆነ አስተዳደራዊ ስርዓት ገንብቷል። እንደገናም ግልጽ የሆነ የስልጣን ተዋረድ ነበራቸው። በጣም ህግ አክባሪ ዲሲፕሊን ናቸው። ወታደሮቹ ለበላይ አዛዦቻቸው በጣም ዲሲፕሊን ሆነው ነበር የሚገዙት። ያም ደግሞ ይህን ሁሉ ቫስት የሆነ ኤሪያ እንዲይዙ አንዱ ያገዛቸው በጣም ህግ አክባሪ ነበሩ። መሰረተ ልማቶችን ጨምሮ የተለያዩ ስራዎችን ኃላፊነት ወስዶ የሚሰሩ ባለስልጣናቶች ነበሩ። እነዛም ባለስልጣናቶች በጣም ስራቸውን ጠንቅቀው የሚሰሩና የሚሰሩትንም የሚያደርጉትንም የሚያውቁ ተጠያቂነትም ያላቸው ሰዎች እንደነበሩ ይነገራል። በፈጠራው ዘርፍ ደግሞ የሐር መንገድ እና በሌሎች መንገዶች ላይ ደግሞ የንግድና የባህል ልውውጥ እንዲኖር አድርገዋል። ይህም ሸቀጦችና ቴክኖሎጂዎች በዛ ዘርፍ ከአንድ ቦታ ወደ አንድ ቦታ እንዲሄድ አድርጎታል። ለመጀመሪያ ጊዜም የወረቀት ገንዘብ ይጠቀሙ እንደነበረ ይነገርላቸዋል። እንደገና የላቀ የጦር መሳሪያ ይጠቀሙ እንደነበረ በዛ ጊዜ የላቀ የጦር መሳሪያዎችን ይጠቀሙ እንደነበረ ይነገራል። በስድስተኛነት የምናየው የሞንጎል ኢምፓየር ካደረጋቸው ተጨማሪ ነገሮች ውስጥ
ማየት ብንችል የፐርሻ ዶክተሮች እስከ ቤጂንግ ድረስ ሄደው ሕክምና ይሰጡ እንደነበረ ማየት እንችላለን። ፐርሻ በዛ ጊዜ በሕክምናው ዘርፍ በጣም የላቀ ቴክኖሎጂ ስለነበራቸው እስከ ቤጂንግ ድረስ ሄደው ሕክምና ያደርጉ እንደነበረ እና የቻይኖች ገን ፓውደር ደግሞ ለአውሮፓ መድረስ የቻለው በዛ ጊዜ ነው። እዚህ ምስሉ ላይ እንደምታዩት ገን ፓውደር ማለት ተቀጣጣይ ዱቄት ነገር ነው። በዛ ጊዜ ነው ለአውሮፓ መድረስ የቻለው። እንደገና ፓስታ የጀመረው ሊጠቀሙ የነበሩት ቻይኖች ነበሩና የፓስታ ምርት ራሱ ለአውሮፓውያኖች መቅረብ የጀመረው በዛ ጊዜ እንደነበረ ይነገራል። ግን እነዚህን ነገሮች ሁሉ ቢያደርጉ በዛው ልክ የራሳቸው የሆነ ዳርክ ሳይድ ስቶሪዎች አሏቸው። እንዳልኳቸው መጀመሪያ መግቢያ ላይ ህዝብን በጣም ይጨፈጭፉ ነበረ። ገብተው አንድን ዳይነስቲ ህዝቡን ስለተቆጣጠሩ ብቻ በቂ አልነበረም። በቃ ያገኙትን ነገር ነበር የሚያጠፉት። ልጅ አዋቂ አይሉም ነበረ። ያ በጣም ዳርክ ሳይዳቸው እንደሆነ ይነገርላቸዋል። እነዚህ ዳይነስቲዎች አራቱ ካህኔቶች እንዴት ሊወድቁ ቻሉ ብለን ስናይ ትልቁ የሚባለው የዩዋን ዳይነስቲ ቻይናን ያስተዳድር የነበረው ሌላ ተቀናቃኝ ሚንግ የሚባል ዳይነስቲ መጥቶ እንደጣለው ታሪኮች ይናገራሉ። ሁለተኛውና ትልቁ ደግሞ የኦቶማን ቱርክ መመስረት ነው። ኦቶማን ቱርክን በሌላ ጊዜ የምናየው ሲሆን ግን ኦስማን የሚባል አንድ መሪ እንደነበራቸው እና የተለያዩ ዘላን የነበሩ የቱርክ ጎሳዎችን አንድ አድርጎ ኦቶማን ቱርክን መመስረቱ በጣም ትልቅ ኢፌክት እንደነበረው ለሞንጎሎች እና ለመውደቃቸውም ትልቁ ምክንያት እሱ ነበረ። ኮንክሉዥን ከሞንጎሎች ምን እንማራለን? ሞንጎሎች የተለያዩ ነበሩ። እንደነገርኳቸው ጎሳቸው በልዩነት ይታወቅ ነበረ። ጃንጊዝ ካሃን ነበረ አንድ አድርጎ ይመራቸው የነበረው። አንድ ስለሆኑ ነው ያን ሁሉ ነገር ማድረግ የቻሉት። በመጨረሻ አንድ የተደረገ ጥናት ነበር በ2003 ዶክተር ክሪስ ታይለር ስሚዝ የሚባል ባደረገው ጥናት የሚገርማችሁ 8% የሴንትራል ኤዥያ ወንዶች ዲኤንኤ ውስጥ ዋይ ክሮሞዞም አይደንቲካል ሆኖ ነው የተገኘው። ያ ማለት ከ16 ሚሊዮን የሚጠጉ ሰዎች ላይ ማለት ከ1000 ዓመት በፊት አባታቸው አንድ እንደሆነ ዋይ ክሮሞዞማቸው ተመሳሳይ አይደንቲካል ነው፣ እንደ ትዊንስ ማለት ነውና 1000 ዓመት በፊት የነበረ አንሴስተራቸው ምናልባት አንድ እንደነበረ ማረጋገጥ ችሏል ይሄ ጥናት። ታሪክ ደግሞ ወደኋላ ተመልሳችሁ ስታዩ ከ1000 ዓመት በፊት ነበር ጃንጊዝ ካሃን የነበረውና ይሄ ሰው አሁን ላይ ሴንትራል ኤዥያ ውስጥ የሚገኙ 16 ሚሊዮን ሰዎች ቀጥታ የሱ ዲኤንኤ በውስጣቸው እንዳለ ማረጋገጥ የቻለ ጥናት ነውና እንደው በጣም ስለገረመኝ ነው ይሄንን ያቀረብኩላችሁ። በአጠቃላይ ታሪክን በምናይበት ፕሮግራም ዛሬ ይዤላችሁ የቀረብኩት የሞንጎልን ስርወ መንግስት ነበረ። ብዙ ነገሮችን መማር የምንችልበት ስርወ መንግስት ነው። ያው አጠር አድርጌ ለማቅረብ ለዩቲዩብ እንዳይንዛዛ ስለታሰበ ነው እንጂ በጣም በውስጡ ብዙ ታሪኮች ያልተነሱ ያልተነገሩላቸው ታሪኮች አሉ። ግን ለዩቲዩብ እንዲሆን እንዳይሰለችም አጠር አድርጌ ይዤላችሁ ቀርቤያለሁ። በቀጣይ ደግሞ በሌላ ፕሮግራም ይዤላችሁ መመጣ ነገሮች ይኖራሉ። እስከዛ ድረስ ግን ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ።